በምስራቅ ወለጋ ዞን ከ55,000 በላይ ተማሪዎች የዘንድሮውን የክልልና ሀገር አቀፍ ፈተና ይወስዳሉ። የዘንድሮውን የ12ኛ ክፍል ሀገር አቀፍ ፈተና በስኬት ለማካሄድ የሚያስችል የቅድመ ዝግጅት ስራ በስፋት እየተከናወነ ነው። ሩት ወርቁ በኦሮሚያ ክልላዊ መንግስት በምስራቅ ወለጋ ዞን በያዝነው ዓመት 25318 ተማሪዎች የ6ኛ፣ 21410 የ8ኛ እና 8318 ተማሪዎች የ12ኛ ክፍል ክልላዊና ሀገር አቀፍ ፈተና ይወስዳሉ። በዞኑ የትምህርት ጥራትን ለማሻሻል ዘርፈ ብዙ ስራዎች እየተሰሩ እንደሆነ የገለጹት የዞኑ ትምህርት ጽሕፈት ቤት ኃላፊ አቶ ተመስገን ገቢሳ የዘንድሮውን የ12ኛ ክፍል ሀገር አቀፍ ፈተና በበይነ መረብ ለመስጠት የሚያስችሉ የግብአትና የመሰረተ ልማት ስራዎች እየተከናወኑ መሆኑን ተናግረዋል። 19 የፈተና ሴንተሮችን ማዕከል አዘጋጅተናል። ከዛም ደግሞ 10ዎቹን አጠናቀን ኢንተርኔት ሙሉ ፋሲሊቲ የሚያስፈልጉ ነገሮችን አጠናቀን ጨርሰን ተማሪዎቹ አሁን በዚህ ሰዓት የኦንላይን ፈተና በኮምፒውተር ሙከራ እያደረጉ ነው ያሉት። በጊዜው ይፈተናሉ ማለት ነው። በቀሩትም ሴንተሮች ላይ አስፈላጊ የሆኑ ፋሲሊቲዎችን ለማሟላት እየሰራን እንገኛለን። በምስራቅ ወለጋ ዞን በዋዩ ቱቃ ወረዳ 1578 የሚሆኑ ተማሪዎች የ6ኛ፣ 8ኛ እና 12ኛ ክፍል የክልልና ሀገር አቀፍ ፈተና የሚወስዱ ሲሆን ከአምናው የተሻለ ውጤት ለማስመዝገብ አስፈላጊው የቅድመ ዝግጅት ስራ እየተከናወነ መሆኑን የወረዳው ትምህርት ጽሕፈት ቤት ኃላፊ አቶ ኤባ ከረዩ ገልጸዋል። የሚያስፈልጉትን ማቴሪያሎች ለማሟላት በተለይ የኢንተርኔት ዝርጋታ፣ የኮምፒውተሮች ዝግጅትና ሁሉንም ነገር አጠናቀን ተማሪዎቻችን ወደ ሙከራ ገብቶ ነው ያሉ። አሁን ሙከራ ላይ ነው ያሉ። ከዚህ ጎን ደግሞ አስተማሪዎች ለተማሪዎች ሺቶችን እያዘጋጁ ያለፉትን ትምህርቶች ያለፉትን ፈተናዎችን እያዘጋጁ ተማሪዎችን በማለማመድ ላይ ይገኛሉ። ከዚህ የተነሳ በዘንድሮ ዓመት በሶስቱም ደረጃ ማለትም በ6ኛ፣ 8ኛ እና 12ኛ ክፍል የሚሰጣቸውን ፈተናዎች በአጠቃላይ ከ2200 በላይ ተማሪዎችን በዘንድሮ ዓመት በአገር አቀፍ ፈተና እናዘጋጃለን። ተማሪዎችም ባላቸው ጊዜ አጋዥ መጽሐፍትንና የቴክኖሎጂ ውጤቶችን በመጠቀም እየተደረገላቸው ባለው ክትትልና ድጋፍ ጥሩ ውጤት ለማስመዝገብ ዝግጁ መሆናቸውን አስረድተዋል። የተለያዩ ያለፈ አመታችን ወርክሺት ምናምን እየሰራ ነው። በኮምፒውተር ላይም በቂ እያንዳንድ በቂ መረጃ ወስደን እየለመድን ነው ማለት ነው። ቆርማቱ ተበሮ ተደርበን ወልቀፍሲም ነው ኪታቦታ ከዚህ ቀደም የወጡ ፈተናዎችንና የተለያዩ አጋዥ መጽሐፍትን እያነበብን የቀሩ የመጽሐፍ ምዕራፎችን በማዳረስ ለፈተና እየተዘጋጀን ነው። መምህሮቻችንም ድጋፍና ክትትል እያደረጉልን ነው። ዘንድሮ ፈተና በበይነ መረብ ስለሚሰጥ በመምህራኖቻችን እገዛ እየተለማመድን ነው። ኮምፒውተር በነፍስ ወከፍ ተዳርሷል። ፈጣሪ ካለ በትምህርት ቤታችን የነበረውን የትምህርት ስብራት ጥሩ ውጤት በማምጣት እንቀርፋለን። ኮምፒውተር በሶፍትዌሮች እንዲማሩ እንደዚሁም ደግሞ ቲዩቶሪያል እየሰጠን ከሰዓትም ሆነ ጧትም እያስተማርን ነው እና ሌላም ተጨማሪ ብዙ ነገሮችን ዋይፋዮች እንደ አዲስ ገብቶ ኮምፒውተሮች ጎደሎ ነበሩ። አሁን ግን ሞልቶ በእኛ በኩል የሚጠበቀውን ነገር እያደረግን ነው። በምስራቅ ወለጋ ዞን አሁን ላይ 448500 ተማሪዎች በ1279 ትምህርት ቤቶች ትምህርታቸውን እየተከታተሉ ይገኛሉ። የውጭ ዜና። አሜሪካም በኢራን ውስጥ ለሳምንታት የሚቆይ የምድር የጦር ኦፕሬሽን ለማድረግ እየተዘጋጀች ባለችበት